تلو وانا من تلو أبوي لعدي يورد بتلو سبن تلو وانا من تلو أبكد أبوي لعدي على بلو وانا من تلو أبوي لعدي يورد بتلو وانا من تلو أبوي لعدي يورد بتلو صحبت عطاوة خبرو نوانا يا بوي تعدي مسلك عدي كوطام تزميت كريمة كتاكل بواي بوقعي بحل قدامات نختم بلو كبرو مقني وصحي كتلو تران كبرنا حي سمرا سرعتي كبرنا عبا بواينا صحبت وانا بتلي علي حزو خبرو بحل عدنا خنعمرو بلو تخبرو صوتا يرباقي ساقرنا بحدرو صوتا يرباقي ساقرنا بحدرو مساخهم كحقو صلى كتصوتي عطاني بيزلا مساخهم كحقو صلى صاخمي انا تاني بيزلا مساخهم كحقو صلى كتصوتي وطاني بيزلا مساخهم كحقو صلى صاخمي صحب زي اخلما اخوني وني زواني نتعوت بواني بحالة نغني بواني يا بواني بحالة نغني بواني يا بواني عتاز الهزباي ونامي ونام ودازة الهيت خبرون باينان عتاز واحي خبرو من الناس العالم كوينكا ياغانا بغنات بزي اخلما اخوني وني زواني نتعوت بواني بحالة نغني بواني يا بواني بحالة نغني بواني يا بواني عتاز الهزباي ونامي ونام ودازة الهيت خبرون باينان عتاز واحي خبرو من الناس العالم كوينكا ياغانا بغنات እንዲህ እያልን እንግዲህ የለተሰንበት ይሁድን በኢቢኤስ ዝግጅታችንን ልናበቃ ነው። ወደ መጨረሻው ሰዓታችን ላይ ደርሰናል። እንደ ወትሮ ሁሉ እንግዲህ አንድ እንግዳ እዚህ ስቱዲዮ ጋብዘናልና በሱ ነው የምንሰነባበተው። ወደ እንግዳችን እንሻገራለን። አዎ ቆንጆ የትግርኛ ሙዚቃ ሰምተን እንግዲህ ለመወዛወዝ ሞክረን ነው የምንለያየው። አዎ እንደለመድ ነው በለው እንግዲህ ሙከራውን እዛው ያንተ ያዝ። እኔ ካንተ የተሻለ ዘመናዊ ነኝ ብለሃል። ችግር ነው ዘመናዊ። አዎ ቆንጆ የትግርኛ ሙዚቃ ነው የምንሰማው። እንግዲህ የብሔር ብሔረሰቦቻችን ሙዚቃዎች የጥበብ ስራዎች በደንብ እየጎሉ ሲመጡ ብዙ አዳዲስ በጥበቡ ላይ የተሰማሩ ወጣቶችን እያፈራን ነው። አሁን ደግሞ በትግርኛ ቋንቋ ቆንጆ ስራዎችን ከሚያቀርቡ ወጣት ድምጻዊ መካከል ናት ትምኒት ወልዳይ ትባላለች። እንኳን ደህና መጣሽ ትምኒት። እንኳን ደህና ቆያችሁኝ። ስለ ሙዚቃ ስራዎችሽ ስናነሳ ያው የመጀመሪያሽን ማንሳት ግድ ነው። እንዴት ተገባው ወደ ሙዚቃ?
ወደ ሙዚቃ ያው ተማሪ ያለው ተወልጄ ያደኩበት ሰፈር ማለት ነው አዲግራት ውስጥ ነው ተወልጄ ያደኩትና ያው የወጣቶች ክበብ ነበር ትምህርት ቤት ያለው ያው ዘፈን ነበር ያው ፍቅሩ ነበር ከመጀመሪያ ከዛ ወደ ክበብ ውስጥ ገባሁኝ እዛ መስራት ጀመርኩኝ ከዛ ወደ አዲስ አበባ መጣሁ እዚህም ክለብ ያው የራሴን ስራዎች ምናምን ያልኩኝ አለኝ እስከ በግልሽ እንደው ምን ያህል ሙዚቃዎችን አድርሰሻል ለህዝብ አንድ 6 ስራዎች ደውለላይ ክመላለይ ከአቶ አደሙ አወል ወን የሚሉ ስራዎች አሉኝ በቅርቡ አንድ 6ኛ ነጠላ ዜማ ዝግጅቴን ጨርሻለሁ አዎ ብዙ ሴት እንደውም የተሻለ ከሌላው ከአብዛኛው ማለት እችላለሁ በትግርኛ ቋንቋ የሚጫወቱ ሴት ድምጻውያን በርከት ይላሉ ስትመጪ ደግሞ እንግዲህ ወይ የምሽት ክለቦችም ላይ ሊሆን ይችላል ሌሎች ቦታዎችም ሲሰራ ትምህርት ቤትም ልጅም ሆነች ሁሉንም የምትሰሚያቸው ነገሮች መቼ የተጫወትሽ እንዳለፍሽ አስባለሁ በእነማን ድምጽሽ ተገራ ብዙ ስራ ነበር ግን ያው በጣም ያጀመርኩበትና በጣም ወዳት አርቲስት ከዚህ በፊትም ገልጫለሁና ማሪት ገብረ ጊዮርጊስን የሷን ጫወት ነበር የትኛው ሙዚቃ ስራሽ ነው ነው ከህዝብ አስተዋወቀኝ ብለሽ የምታስቢው የመጀመሪያ ስራ ይደውልልኝ የሚለው ነው በተወሰነ መልኩ ያው ለህዝብ አስተዋውቁኛል ብዬ አስባለሁ ከዛ በኋላ አንድ 2 ስራዎች በተለይ ከአቶ አደሙ ሚል ስለ ትግራይ ውስጥ አጋመ የሚባል አካባቢ አዲግራት ስለሱ ባህል ነው በደንብ የሚገልጸውና እሱ ስራይ በደንብ አጋመ ወይም ከአቶ አደሙ ሚል ስራ በደንብ አስተዋውቁኛል አሁን ደግሞ ያው ወኒ ጥሩ ተወዷል ቆንጆ እየታየ ነው ጥሩ ነው ጥሩ ቆንጆም ስራ ነው እንግዲህ ቋንቋውን ማታቀ ከሆነ ያለውን ነገር አይተህና ይገባሻል ሙዚቃ አገር ተሻጋሪነቱ ድንበር ተሻጋሪነቱ ለዚህ ነው ከነማን ጋር ነው የምትሰሪው ስራዎችሽን አንቺስ ድምጻዊት ብቻ ነሽ ወይስ ግጥምና ዜማ ይሞክራል ወይ ሐሳብ ታጋሪያለሽ ያው እስካሁን በድምጻዊነት ብቻ ነው የምሰራው ያው ባለቤቴ ሙዚቀኛ ነው ሳምሶን ገብረአሊፍ ይባላል እሱ ነው ስራዎችን በብዛትም ዜማም ቅንብርም ይሰራልኝ ብዙ ሙዚቀኞች አሉ ያግዙኛል ያው እሱም በደንብ 67% እሱ ነው የሚሰራው ስራዎች ነሽ ተሰሪ ከክለቦች ሌላ በኮንሰርት ደረጃ ይሰራሽባቸው ከሀገር ወጥተሽ ይሰራሽባቸው አጋጣሚዎች አሉ ብዙም አይደለም ትግራይ ውስጥ ያው በብዛት ሰርቻለሁ ያው አዲስ አበባ ውስጥ ምናምን ኢትዮጵያ ውስጥ ማለት ነው ከኢትዮጵያ ውጪ ያው አንድ ሀገር ነው እስራኤል ሀገር ሄጄ ነበር እንዴት ነበር ምላሹ ቆንጆ ነበር በጣም ያሪፍ ነው የህዝቡ ምላሽ ደስ ይል ነበር እንግዲህ ነጠላ ዜማዎችሽ አሁን ግማሽ አልበም ሊሆኑ ነው ታዲያ አልበም ታስባለሽ ወይስ አዎ አስባለሁ ያው ግን የአልበም ስራ ትንሽ ከባድ ነው በተለይ በአሁኑ ጊዜ ደግሞ ጥሩ ቆንጆ ነጠላ ዜማ ከሰራ ጥሩ ተቀባይነትን ያገኛልና በዛ መልኩ ያው ሲንግሎችን እየሰራው ነው ግን ለአልበም የተዘጋጁ ስራዎች አሉ እንግዲህ ያው ባለቤቴ ነው ስላልሽ እዛው መመካከሩም ሐሳብ የመለዋወጡም ነገር ይኖራል በተለይ ቅርብ ያለ ሙዚቀኛ አጠገብሽ ካለ ሐሳቦች ምን አይነት ሐሳቦችም ባነሳ ብለሽ ታስቢያለሽ ሙዚቃ ፍቅርንም ደስታንም አንድነትንም ሁሉ ነገር መግለጫ ነውና ቀለል አድርጎ እንደውም መልእክት ወደ ሰው ማድረስ ይቻላልና ምን አይነት ጉዳዮች ላይ ይበልጥ ደስ ይልሻል የፍቅር ስራ በስራ ደስ ይለኛል በብዛት ያው እስካሁንም የሰራቸው እንደዛ ናቸው የፍቅርና የሀገርን ባህል ማስተዋወቅማ እዚህ አዲሱ ስራሽ ላይ ምን ያካተተሻቸው ነገሮች አሉ ለየት ያሉ ወጣ ያሉ ብለሽ የምታስቢያቸው ወጣ ያለ ነገር ያው ከዚህ በፊት ከነበሩ ስራዎች የተሻለ ነው በሁሉም በሙዚቃም በግጥምም በዜማም በሁሉም ነገር ማለት ነው ቆንጆ ስራ ነው ክሊፑም አሪፍ ነው ወናኔ ይሰኛል ያው አሪፍ ስራ ነው የሰራሁት በቅርቡ ለህዝብ ይደርሳል ምን ማለት ነው ወናኔ ማለት ያው ባለቤት ወይ ማዛዥ እንደማለት ነው እና ያው ቆንጆ የፍቅር ስራ ነው አሁን የምትጫወችልን የትኛው ነው አሁን ወኒ ይመሳሰላል ይሄ ግን በትርጉሙ የተራራቀ ይሆናል ሁለቱንም ተርጉሚልን ወኒ ያው ወኒ ወኒና ወናኔ ያው በጣም ተቀራራቢ ድምጽ ተቀራራቢ ትርጉም ደረጃ እጅግ የተራራቀ ነው ቃላቱም ያው ተቀራራቢ ነው ሐሳቡ ይለያያል ያኛው የፍቅር ነው ያኛው ስለ ባህል የሚገልጽ ነው ወደፊትስ በሌላ ቋንቋ ስራ ለመስራት ታስቢያለሽ ያው አስባለሁ ሰራለሁ ክለብ ውስጥ ሰራለሁ የተለያዩ ብሔረሰቦችን ስራ አማርኛ ጉራግኛ ኦሮምኛ ምናምን ሰራለሁ ክለብ ሰራ ነጠላ ዜማዎች በርግጥ እስካሁን ትግርኛ ናቸው ወደፊት ለመስራት አስባለሁ በጣም ጥሩ
እናመሰግናለን ትምኒት። እንግዲህ አዲሶቹም ስራዎችሽ ሌሎችም በሙዚቃ ስራ ውስጥ በደንብ እንድታድጊ እንመኛለን። እናመሰግናለን። አዎ እንግዲህ ሙዚቃሽን እናያለን። አዎ ሲጋ በደንብ ተጫውተን እንለያያለን። ደስ ይለኛል በጣም። ምናልባት እዚህ ጋር እንግዲህ የማመስገን ምድል እኮ አንዳንዴ አዎ ያስፈልጋልና ማመስገን የምትፈልጊው ሰው ካለ? ማመስገን ፈልገው ያው በቅድሚያ እግዚአብሔርን ማመስገን ፈልጋለሁ እዚህ ደረጃ ላይ ደርሰኝ። ከዛ ቀጥሎ ለቤተሰቦቼ፣ ለባለቤቴ፣ ለእናንተ አክብራችሁ ስለጋበዛችሁኝና ያው እንደዚህ ቆንጆ ልብስ ያለበሰችኝ ዲዛይነር ሜላት ትባላለች። እሷን ማመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። በነበረን ቆይታ እንደስናናችሁ ትምህርት እንደጨበጣችሁበትን በመተማመን የዛሬ ዕለተ ሰንበት እሁድን በኢቢኤስ ዝግጅታችን የምናበቃው እንግዲህ በቀጣዩ ሙዚቃ ይሆናል። ስንሰናበታችሁ ከመላው የስቱዲዮ ባልደረቦቻችን ጋር የፕሮግራሙ አቅራቢ ራኬብ አለማየሁና አስፋው መሻ በጋራ መሆን ነበረ። ጤና ይስጥልኝ። እንወዳችኋለን።